ብጩ ቂጣ ቂጣ ታውቃላችሁ? ደግሞ ዛሬ ምንድን ነው ያቀረብኩት? ቂጣ በዝም ብሎ በበርበሬና በቂቤ ሹፍ ቂጣ ጋግሬ የሀገራችን ቂጣ ዝም ብሎ ፈሰስ ነው የሚባለው። ፈሰስ ሻይ እንደዚህ ላድርገው እንጂ ባጉር ይኸው ቂጣ በሻይ ይባላል። ቡናው መቼም ሁልጊዜ ነው እንደተፈረሸ ነው እኔ ቤት እና ቁርስ ልንበላ ነው። ቂጣ እንብላ። አሪብ ተፈተሉ ሲያምር አያችሁት? ቂጣ እንጭፍጭፍ አድርገን ጭፍጭፍ ጨጨብሳ ነው የሚባለው። አዛን አያችሁት? ይሄው ቂጣ ነከርከር አድርገን ቂጣ ከግር አድርገን ቅቤያችንን እንደ ኢትዮጵያ ለቅለቅ አድርገን ቁርስ እኛ ገና እየተነሳን ነው ተኝተን ሳውዲ ቁርስ እየበላን ሳውዲ ቁርሱ የማያስታውቁም ሰው ማያስታውቅ ተኝቶ በተነሳ ቁጥር እራት በደረሰ በቃ እንደዛ ነው። አሁን እራት እኮ በነቃን ቁጥር ነው የምንበላው እላችኋለሁ። ምን ያለበት እራት ነው የዞረበት እኛ ጋር እንዳይዞርባችሁ። አያምርም? ቂጣ ጨጨብሳ ፍርፍሩ ነው መሰለኝ። ግን ዝም ብለን ለቅለቅ አድርገን እንደ እናቶቻችን ያው ነው እኮ ጨጨብሳ ሲፈረፈረ ያው እንደው መቆራረስ ነው የቀረው። ይሄን ይመስላል ቂጣችን ዛሬ። የዛሬው ቂጣችን ምን እንብላ? እነሱ ቅቤ ይገርም በጣም የሚጣፍጥ ነው። እዛ ሻይ አለ። ሻያችንን ቁጭ እያልን ሶስት ደቂቃ ይበቃዋል።